በ2016 ኢንትራንስ ኤግዛም የነበረ ጥያቄ ነው። which one of the following number is the coefficient of x the power of 6 y the power of 4 in the expansion of ምንድነው የሚለን x plus y the power of 10 በሚባል ባይኖሚያል ኤክስፓንሽን ውስጥ what is the coefficient of x the power of 6 y the power of 4 ስንት ነው ነው የሚለን። በጣም አሪፍ። ሶ እቺን ኤክስፓንሽን የተወሰነ ኤክስፓንድ እናድርገው። ሶ ይሄ ማለት ምን ማለት ነው? x plus y the power of 6 እንዴት ነበር ኤክስፓንድ እና the power of 10 ማለት ነው። ሶሪ እንዴት እናደርጋለን? ይሄ ምንድነው የሚለው 10 0 x the power of 10 plus አይደለም የምናደርገው 10 1 ከx አንድ እንቀንሳለን x the power of 9 ይመጣል y the power of ደግሞ አንድ ይጨመርባታል። ይቺ ለy እዚህ ጋር እየሄደች ትገባለች። ከዛ ላይ ደግሞ ስትቀነስ ደግሞ አንዳንድ እየቀነስ እንሄዳለን። ፕላስ 10 2 አይደለም የምናደርገው x the power of ሲቀነስለት y ይሆናል 8 ይሆናል። ያኛው ደግሞ 2 ይችን እዛ ትሄዳለች። ፕላስ አይደለም የምናደርገው በጣም አሪፍ 10 3 x the power of 7 ይሆናል አይደለ? y the power of 3 ፕላስ ሶሪ 10 4 ይሆንና x the power of 6 y the power of 4 ፕላስ እያለ ይቀጥላል አይደለ? ይሄው አገኘናት ማለት ነው ይላል እዚህ ጋር ታያችኋል አይደል? የዚች ኤክስ ኮኤፊሺየንቷ ማን ነው? ሶ ኮኤፊሺየንቷ ማን ትሆናለች ማለት ነው? this one ትሆናለች። ሶ ኮኤፊሺየንት ምን ይሆናል? 10 ኮምቢኔሽን 4 መጣ ማለት ነው። ሶ ይሄ ማለት ምን ማለት ነው? በኮምቢኔሽን ሩል 10 ኮምቢኔሽን ማለት ፋክቶሪያል ኦቨር 4 ፋክቶሪያል 10 ማይነስ 4 ደግሞ 6 ፋክቶሪያል ማለት ነው። ሶ ይሄ ደግሞ ማለት ምን ማለት ነው? 10 ታይምስ 9 ታይምስ 8 ታይምስ 7 ታይምስ 6 ፋክቶሪያልን ይዘውና ኦቨር ይሄኛው 4 ታይምስ 3 ታይምስ 2 ታይምስ 1 ታይምስ 6 ፋክቶሪያል ነው። ሶ ይሄ በዚህ ካንስል ይደረጋል ማለት ነው። በጣም አሪፍ። ሶ ምን ይሆናል አሁን ይሄኛው አይ ቲንክ 4 ሲባዛ በ2 የምናደርገው 8 ይሆናል። ሶ ይሄንን በዚህ ማጥፋት እንችላለን። ሶ ስንት መጣ አሁን 10 ሲባዛ በ9 ሲባዛ በ7 ኦቨር ከታች ደግሞ 3 ሲባዛ በአንድ ይመጣል። ሶ ይሄ በ3 ይመጣል። ስለዚህ 10 ሲባዛ በ3 ሲባዛ በ7 ሲካፈል ለ1 ነው። ሶ አይ ቲንክ 210 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 210 ያ ሶ ዘ አንሰር ኢዝ ሲመጣ ማለት ነው። በጣም አሪፍ። እንቀጥላለን።